ሰላም ጋይ ዛሬ ከጀማሪ እስከ ፕሮ ቪዲዮ ኤዲተሮች ምን አይነት ፒሲ መያዝ አለባቸው የሚለውን እናያለን። ጀማሪ ሲሆን ያን ያክል ፋይናንሻሊ አቅም ላይ ኖሮ ይችላል። ቢኖረው ራሱ ያን ያክል ትልቅ ፒሲ መግዛት ላይ ይጠበቅበት ይችላል። የሚያስጠቅመው አይነት ፒሲ ከገዛ በቂ ነው። ፕሮ ሲሆን ደግሞ ጀስት የዚህ አይነት ፒሲዎችን በጣም ትልቅ ፐርፎርማንስ ያላቸው ፒሲዎችን እስከ 300 ሺህ ብር እስከ 400 ሺህ ብር የሚሸጡ ፒሲዎችን መግዛት ይችላል። ምክንያቱም እንደ ቪዲዮ ኤዲተር በአሁን ታይም ላይ ተፈላጊ የሆነ ስራ የለም ማለት ነው። ሶ ጀማሪው ምንድነው የሚገዛ፣ ከዛ በኋላ ደግሞ ቀስ ያለ ሚዲየም ምንድነው የሚገዛ፣ ከዛ ፕሮ ሲሆን ደግሞ ምን አይነት ፒሲዎችን ይገዛል፣ ሁሉንም ነገር ዛሬ በዲቴል የምናይ ይሆናል። ለማታውቁኝ ታዲዮስ እባላለሁ። የቪዲዮ ኤዲተር እና የዲጂታል ማርኬቲንግ ባለሙያ ነኝ። አብራችሁን ቆዩ። የመጀመሪያው ቢግነር ወይንም ደግሞ ጀማሪ ቪዲዮ ኤዲተር የምንላቸው መግዛት ያለባቸው ፒሲ ራሙ ከ12 እስከ 15 የሆነ ስፒዱ 2 የሆነ ኤስኤስዲ ቢሆን ይመከራል። 500 ኤስኤስዲ በቂ ነው። ከዛ ውጭ ደግሞ 1 ቴራባይት የሆነ ጀስት ላይክ የዚህ አይነት ፒሲ እና ፐርፎርማንሱን ላሳያል። ላይክ ጀማሪ ያለው የገዛሁትን ፒሲ ግን ይህን ስላችሁ ደግሞ ሲጀምር ምንም ፒሲ አልነበረኝም። ቪዲዮ ኤዲት ማድረግ የጀመርኩት በሰው ፒሲ ነው። ከዛ በኋላ ደግሞ የሆነታ ስክሪኑ ግማሽ የሆነ ፒሲ ማለት ነው። ስክሪኑ ግማሽ የሆነ ፒሲ ተጠቅሜ ነው በዛ ስክሪኑን የሆነ ተች ስታረጉት የሆነ ሙሉ ይሆናል ነገር ጀስት እንደዛ እያደረኩ ነበር ስሰራ የነበረው። ሶ ይህን ስላችሁ ምንም ማለት አይደለም። በፈለጋችሁት በምትፈልጉት አይነት ፒሲ መጀመር ትችላላችሁ። ብዙ ሰው መግዛት ፈልገው ምን አይነት ፒሲ ልግዛ እያለ በውስጥም በውጭም ስለሚጠይቀኝ እኔም በፊት ላይ ይህንን ጥያቄ ጠይቀው ስለነበረ የመጀመሪያ የገዛሁትን ፒሲዎች አሳያችኋለሁ። የመጀመሪያው እንደነገርኳችሁ በጣም ሀፍ ስክሪን ነው። ግን ቤስት ቪዲዮ ኤዲተር መሆን የምትፈልጉ ፉል ታይም ቪዲዮ ኤዲተር መሆን የምትፈልጉ መጀመሪያችሁ የምትጀምሩበት መሆን ያለበት አይነት ፒሲ ነው ማሳያችሁ። እቺ ነች። እቺን ትመስላለች። ጀስት ስክሪን ሼር ላርጋችሁና ምን አይነት ታይፕ እንደሆነ ምናምን አብረን ምን ይሆናል ማለት ነው። መጀመሪያ የምትገዙት ፒሲ ነው ይሄ መሆን ያለበት። ግን ፉል ታይም ቪዲዮ ኤዲተር መሆን ከፈለጋችሁ ፕራይሱን ደግሞ መጨረሻ ላይ እነግራችኋለሁ። እሺ ይህ የምናየው ፒሲ ምን ይባላል? A20Q K7M7 ነው የሚባለው HP ዲቫይስ ኔሙ ማለት ነው። ከዛ ውጭ ደግሞ ፕሮሰሰሩ 11th ጄኔሬሽን Core i5 ነው። ስፒዱ ደግሞ 2.4 ይላል ማለት ነው። ይህ ኦሪጂናል ስፒዱ ነው። ቻርጀር ሲሆን ምናምን ያለው ሳይሆን ቻርጀር ሲሆን ይጨምራል። አብዛኛው ፒሲ ልትገዙት ስትሉ የሚሸውዳችሁ ቻርጀር አድርገው ነው የሚያሳያችሁ። ቻርጀር አድርገው እንዲያሳያችሁ አትፍቀዱ። ቻርጀሩን ነቅለውት ያለውን ስክሪኑ ላይ እንደምታዩት ማለት ነው ማየት ያለባችሁ። ከዛ ውጭ ዲቫይስ አይዲ ያለ ይሄ አያስፈልግም። ግን ዋናው የሚያስፈልገው ነገር ምንድነው? ራሙ ስንት ነው የሚለው ራሙ 12 ጂቢ ራም ነው። ከዛ ውጭ ደግሞ 500 ኤስኤስዲ ያለው ይህንን ይመስላል። የመጀመሪያ ፒሲ በደንብ ያሰራችኋል ለቪዲዮ ኤዲተር፣ ለሰርጎች፣ ለተለያዩ ፕሮግራሞች፣ ኢቭን ለዩቲዩብ ለመስራት ኤኒ ነገር ይህ ፒሲ በቂ ነው። በ1080 የተቀረጸ ማለት ነው። ፉል ኤችዲ ከሆነ ትንሽ ሊያዝጋችሁ ይችላል። በ1080 የተቀረጸ ግን በጣም በቂ ነው። ሁለተኛውና ሚዲየም ቪዲዮ ኤዲተሮች ደግሞ መግዛት ያለባችሁን ፒሲ አብረን እቺ ነች ምን ትባላለች? እቺት ኦሜክስ። እሺ አብረን ከፍተን ምን አይነት ነገር እንዳለ አብረን የምናየው ይሆናል ማለት ነው። ኦኬ ሁለተኛው ደግሞ የዚህ ፒሲ የራሱ የሆነ ግራፊክስ አለው። ይሄኛውም ግራፊክስ አለው ግን ኢንቴል ኮር የዚህኛው ግራፊክስ ምንድነው? IRIS የሚባል ግራፊክስ ነው። የዚህኛው ግን አሪፍ ግራፊክስ አለው። ዲቫይስ ናሙ ምንድነው? 50GLB701 ነው የሚባለው። ፕሮሰሰሩ 13 ጄኔሬሽን ነው። ኢማጂን ጋይስ ይሄኛው 11th ጄኔሬሽን ነው። ይሄኛው ደግሞ 13 ጄኔሬሽን ነው። Core i7 ነው። ይሄኛው Core i5 ነው። ይሄኛው ደግሞ Core i7 ነው ማለት ነው። ስፒዱ ተመሳሳይ ነው። ይሄኛውም 2.4 ነው፣ ያኛውም 2.4 ነው። ሶ ራሙ ደግሞ ይሄኛው 32 ጂቢ ራም አለው። ጋይስ ሰምታችሁ ታውቃላችሁ? 32 ጂቢ ራም ገና አሳያችኋለሁ። ከዚህ በላይ የሚያስብል ፒሲ አሳያችኋለሁ። ግን ይሄ 32 ጂቢ ራም ነው። ይሄኛው ደግሞ 12 ጂቢ ራም ነው ማለት ነው። ሶ በዚህኛው ፒሲ ደግሞ ከ1080 በላይ የተቀረጸ ቪዲዮ ማሰራት ያስችላችኋል። ትንሽ ሊዘገይባችሁ ይችላል ግን በጣም ፐርፌክት ነው። ከዛ ውጭ ደግሞ ግራፊክሱ ምንድነው? NVIDIA ግራፊክስ አለው።
ይህንን ይመስላል ሁለተኛው ፒሲ። ወደ ሶስተኛው ፒሲ እና ወደ ፕሮ ስትሆኑ ፊውቸር ላይ እናንተ የሚገጥማችሁ ፒሲ ምን አይነት ነው የሚለውን ላሳያችሁ። ይህኛው ኦልሞስት በቃ አዲሱ ጀነሬሽን ነው። አሁን ላይ ያለው ጀነሬሽን ፒሲ ነው ማሳያችሁ። በጣም ውድ ነው፣ ሲታይም በጣም ነው የሚያጓጓው። እንደምታዩት በጣም በቃ ያበደ ፒሲ ነው። ወደ ሶስተኛው ፒሲ ነው። ይህኛው ፒሲ ደግሞ በጣም ነው የሚያስደነግጣችሁ። ምንድነው የሚባለው ስሙ 96QVNT0 ብላችሁ ሰርች አድርጉት። በጣም የሚያስደነግጥ ፒሲ ነው። 12 ጀነሬሽን ነው፣ 12 ጀነሬሽን ነው። ከዛ ጋር ተመሳሳይ ነው። ኮራይ 7 ነው፣ 2.3 ጊጋሄርዝ። ከዛኛው በስፒድ ያንሳል። ግን ራሙ ስንት ነው ገምቱ እስቲ። ራማውን እናንተ ከፍተኛ ራም የአንድ ፒሲ ስንት አይታችሁ ታውቃላችሁ? ኮሜንት ላይ አስቀምጡልኝ። ይሄንን እፈልገዋለሁኝ። የአንድ ፒሲ ከፍተኛ የምትሉትን ራም ኮሜንት ላይ አስቀምጡልኝ። ማለት አይታችሁት የምታውቁትን ማለት ነው። ይህኛው ራሙ ምንድነው 64 ጂቢ ራም አለው ማለት ነው። እስቡት፣ ኢማጂን ጋይስ። በጣም በቃ 64 ጂቢ ራም ማለት ከዚህ በላይ ያስፈልጋችሁ ፒሲ። እኔ እንጃ። እኔ አሁን ለየትኛውም ስራ ምንም አይነት ስራ ቢመጣ ይህ ፒሲ መስራት ይችላል። ይህኛውን ፒሲ በጣም ካልተወደደባችሁ በጣም ጸዴ ነው። እንደምታዩት ይህንን ፒሲ መጨረሻ ላይ ትይዙታላችሁ ማለት ነው። በእጃችሁ ሲገባ በስመ አብ ምቾቱ ያበደ ነው። በጣም ያበደ ነው በጣም። ኤኒዌይስ ጋይስ የዛሬው ቪዲዮ ይህን ይመስላል። ቪዲዮ ኤዲተር መሆን የምትፈልጉ ሰዎች ካላችሁ እኔ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እኔም በፍጥነት መልሳለሁ። ሰብስክራይብ ያላረጋችሁ ጋይስ ፕሊዝ ሰብስክራይብ አድርጉኝና ሲያስደስቱኝ ፕሊዝ ጋይስ። እኔ ለእናንተ የምሬ ነው፣ ከልቤ ነው። በጣም በቃ መስዋዕት እያረጉ ብዙ ነገር ነው የምሰራው። ይሄ አሁን ሙሉ ፒሲ እኔ እንደማይሆን ታውቁታላችሁ እናንተም። 3ቱ ፒሲ እኔ ሊሆን አይችልም። ገብቷችኋል? ግን ከየሰው ፒሲ እየተጠቀምኩ ለእናንተ ለማሳየት ስለፈለኩ ነው እንደዚህ የምሰራው። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉና ፋሚሊ ሁኑ። ለተጨማሪ ቲፕ ደግሞ ሌሎችን ቪዲዮ ቼክ አድርጓቸው። ይመቻችሁ።